ጋይስ በዚህ ሰዓት አንድ መረጃን ተመልክቻለሁ። አንድ ግዙፍና ዝነኛ የሆነ ተቋም በርካታ ሰራተኞችን መቅጠር ፈልጋለሁ ሲል ለ11 ሰዎች ክፍት የስራ ቦታ ማውጣቱን ተመልክቻለሁ። ይህንን መረጃ ስራ ለሚፈልገው ለዛ ጓደኛችሁ ላኩለት። ዝነኛውና አንጋፋው ቢፍቱ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር መስፈርቱን ለሚያሟሉ ሰዎች ሲል በሆቴል እንደዚሁም ደግሞ በነዳጅ ማደያ ላይ እንግዲህ ሰራተኞችን መቅጠር ይፈልጋል። ለሱሉልታ ለሚገኘው ቢፍቱ ሪዞርትም ታዲያ የሆቴል ማኔጀርን ጨምሮ እዚህ ጋር የምትመለከቱት 7 ሰዎችን መቅጠር ይፈልጋል። የሆቴል ማኔጀር የስራ ልምድ ያላቸውን 2 ሰዎችን መቅጠር ይፈልጋል። እንዲሁም ደግሞ ሪሴፕሽኒስትም እንደዚሁ ተመሳሳይ የስራ ልምድ ያላቸውን ማለት ነው 2 ሰዎችን መቅጠር ይፈልጋል። የጽዳት ሰራተኛ ደግሞ የስራ ልምድ አይጠይቅም፣ 3 ሰዎችን መቅጠር ይፈልጋል። ሌላው ደግሞ በፔትሮሊየም ድርጅቱ ቢፍቱም ታዲያ እንደዚሁ ክፍት የስራ ቦታን አውጥቷል። የፋይናንስ ኃላፊ በተመሳሳይ ልምድ ያለው ሰው 1 ሰውን መቅጠር ይፈልጋል። ከፍተኛ አካውንታንትም እንደዚሁ ተመሳሳይ ልምድ ያላቸው ሰዎች 2 ሰዎችን መቅጠር ይፈልጋል። ሌላው ደግሞ ጸሐፊ ሲሆን በ5 ዓመት የስራ ልምድ 1 ሰውን መቅጠር እንደሚፈልግም ከዚህ ክፍት የስራ መደብ ማስታወቂያ ላይ ተመልክቻለሁ። ታዲያ መስፈርቱን የምታሟሉ ሰዎች በቀጥታ አዲስ አበባ ሜክሲኮ ከአፍሪካ ህብረት ከፍ ብሎ ኢትዮ ኢንጂነሪንግ ግሩፕ ፊት ለፊት ኤግል ፕላዛ 2ኛ ፎቅ ቢሮ ቁጥር 05 በመሄድ በቀጥታ ማመልከት ትችላላችሁ። ለተጨማሪ መረጃም እዚህ ጋር ስልክ ቁጥሮችን አስቀምጫለሁ፣ በዛ በኩል መደወል ትችላላችሁ።